ከሊስትሮነት እስከ ተጽዕኖ ፈጣሪ ዘማሪነት የዘለቀ የህይወት ጉዞ ዘማሪ ዮሴፍ ካሳ ከአቶ ካሳ ጌታቸውና ከወይዘሮ በየነች አንጀሎ የተወለደ የቤቱ አምስተኛ ልጅ ነው። እናቱ ስለሱ ተናግረው አይጠግቡም። እናቴ እያለ ይጠራኛል፣ አንጀቴን ይበላዋል። ሊስትሮ እየሰራም ወደ ቤት ሲመጣ ይሄው እናቴን ኪያዥ እያለ ይሰጠኛል። ሲማርም እንኳን አንዳንድ ሰዎች እየረዱት እስክሪብቶና ደብተር እየተሰጠው ያደገ ሩሩህ የሆነ ልጄ ነው ሲሉ ይናገራሉ። እነሆ ይህንን ቤተሰብ ለማሳረፍ እግዚአብሔር የተጠቀመበት ወንድማችን ነው። በዝማሬው በርካታ ተጽዕኖ የፈጠረና በብዙ ውጣ ውረድ ውስጥ ያለፈ ወንድም መሆኑ የማይዘነጋ እውነት ነው። ይህ የምትመለከቱት ካሳ ፋሚሊ እየተባለ የሚጠራው የአቶ ካሳ ጌታቸው ቤተሰብ ትልቅ ዋጋ በመክፈል ውስጥም ያለፈ ቤተሰብ ነው። ጠንካራ የሆኑት የእነዚህ ልጆች እናት ወይዘሮ በየነች አንጀሎ ሲናገሩ ደግሞ ሰይጣን 5 አሊያም 6 ልጆቼን በመኪና አደጋ ሊበላብኝ ሲፈልግ ነበር፣ እግዚአብሔር ግን ዓላማ ስላለው ታድጓቸዋል ይላሉ። እግዚአብሔር ይህንን ቤተሰብ ሊባርክና ሊያሳርፍም ሲፈልግ ዮሴፍ ካሳ የተባለውን አምስተኛ ዘማሪ ልጃቸውን ተጠቅሞበታል። ዛሬ ላይ ይህ ሁሉ ቤተሰብ የሚገኘው በካናዳ ሲሆን ይህንን ሁሉ ደግሞ እንዲሆንላቸው መንገድ ከከፈቱና ዋጋ ከከፈሉ ሰዎች መካከል የሚጠቀሰው የቤቱ አምስተኛ ልጅ ዘማሪ ዮሴፍ ካሳ ነው። ይህ ምሳሌነት ለሌሎችም የሚጠቅም በመሆኑ እንደ ትምህርት እንዲወስዱት በዚሁ ጋብዛለሁ። ይህም ቤተሰብ ለብዙዎቻችን በረከት ነውና ካሳ ፋሚሊ እግዚአብሔር ይባርካችሁ እያልኩ አዲስ መረጃ ካለ ወደ እናንተ የማደርስ ይሆናል። የፕላስ ምልክቱን በመጫን ቤተሰብ ሁኑ።